ሰላም እንደምን ቆያችሁ። በዛሬው ትምህርታችን ደግሞ የምንመለከተው በስልክ ንግግር ጊዜ ወይም ስልክ ስናወራ በግዕዝ ቋንቋ የምንጠቀምባቸውን ቃላት እንመለከታለን ማለት ነው። እስከመጨረሻው በመቆየት እንዴት በስልክ ማውራት እንደምንችል እንመለከታለን ማለት ነው። እንግዲህ አንድ ሰው በስልክ ሲደውል ጥሪ ሲቀበል በግዕዝ ቋንቋ የሚገልጽባቸው በጣም ብዙ አገላለጾች አሉ። ለምሳሌ ስልክ የሚያነሳው ሰው ጥሪ ሲቀበል ምን ማለት እንደሚችል እንመለከታለን። የመጀመሪያው ነየ ወይም ያው ሄሎ የሚለው ለሁሉም አንድ አይነት ስለሆነ ሄሎ የሚለውን መጠቀም እንችላለን። ያው ውርስ ስም ስለሆነ ማለት ነው። መነ እብል ይላል ማልበል ማለት ነው። መኑ አንተ ወይም መኑ አንቲ አንተ ማነህ አንቺ ማነሽ የሚለውን ለመግለጽ ነው። መነ ተሐስስ ማለት ማንን ትፈልጋለህ። ኢያእመርኩከ አላወቅኩህም የሚለውን ማንጣት እንችላለን። ምናልባት ደግሞ ስልኩን ያነሳው ሰው ሶስተኛ ሰው ከሆነ ወይም ስልኩ የራሱ ሳይሆን የሚያነሳ ሰው ካለ ምን ይላል? እቀበኒ ንስቲተ ሰዓት አስተራክበከ ማለት ይችላል። እቀበኒ ማለት ጠብቀኝ ነው። ንስቲተ ሰዓት ትንሽ ሰዓት ጠብቀኝ። አስተራክበከ ማለት አገናኝሃለሁ ማለት ነው። ስለዚህ ትንሽ ሰዓት ጠብቀኝ አገናኝሃለሁ ማለት እንችላለን። ቀጥሎ ደግሞ እወ ሃሎ እጸውለከ አዎ አለ እጠራልሃለሁ ይላል ማለት ነው። ቀጣይ ደግሞ ብከኑ መልእክት ከመ እንግር ለከ እነግርልህ ዘንድ መልእክት አለህን ማለትም እንችላለን። ናሁ ወፃ ድህረ ይመጽእ አሁን ወጣ በኋላ ላይ ይመጣል ማለት እንችላለን። እንግዲህ ይሄ ሶስተኛ ወገን ሲሆን ነው የሚያነሳው። በደንብ ግልጽ እንዲሆን እስቲ ሁለት ምሳሌዎችን በዋነኛነት እንመለከታለን። የመጀመሪያው ምሳሌያችን የሚሆነው ሲሳይ የሚባል ሰው አለ። እንደገና ዶክተር ዋሲሁን የሚባል ጓደኛ አለው እና ዶክተር ዋሲሁን ያለው ሆቴል ውስጥ ነው። ስለዚህ ሲሳይ እቺ እንግዳ ተቀባይ ወይም ሪሴፕሽን ብለን የምንጠራው ውስጥ ያለችውን ሴት ሲያናግር ነው ቃለ ምልልሱ ማለት ነው። የመጀመሪያው ተቀባይዋ ምን ትላለች? ሄሎ ዳሽ ሆቴል፣ ያው የሆቴልን ስም ማስገባት ይቻላል። ሲሳይ ደግሞ ይላል ለዶክተር ዋሲሁን እክልኑ ረክቦ ዶክተር ዋሲሁንን ማግኘት እችላለሁን ማለት ይችላል። ተቀባይዋ ደግሞ ኢሃሎ እክልኑ ተወኪፎተ መልእክት፣ ኢሃሎ ማለት የለም ማለት ነው። መልእክት መቀበል እችላለሁን ትላለች። ሲሳይ ደግሞ ቀጥሎ በእስፍንቱ ሰዓት ይትሜየጥ ማለት ይችላል። እስፍንቱ ማለት ስንት ማለት ነው። በእስፍንቱ በስንት ሰዓት ይትሜየጥ ይመለሳል ይላል። ተቀባይዋ ድህረ አሃዱ ሰዓት ይትሜየጥ ትላለች። ድህረ ማለት በኋላ ማለት ነው። አሃዱ ሰዓት ከአንድ ሰዓት በኋላ ይመለሳል ማለት ነው። ከዛ ደግሞ ሲሳይ ይላል ኦሆ ድህረ አሃዱ ሰዓት ታስተራክብኒ ማለት ይችላል። ኦሆ ማለት እሺ ማለት ነው። ድህረ በኋላ፣ አሃዱ ሰዓት አንድ ሰዓት ነው። ስለዚህ ከአንድ ሰዓት በኋላ ታስተራክብኒ ማለት ታገናኝኛለሽ ማለት ነው። ቀጣይ ደግሞ ተቀባይዋ ምን ትላለች? ሰናይ ዳህና ኩን ትላለች ማለት ነው። ጥሩ ወይም መልካም ደህና ሁን ብላ ታሰናብተዋለች። ሲሳይ ይላል ኦሆ ደህና ኩኒ ይላል ማለት ነው። እሺ ደህና ሁኝ ተብሎ ይሰነባበታሉ ማለት ነው። ሁለተኛ የምንመለከተው ምሳሌ ደግሞ ቤዛዊት እና ቤተልሔም ጓደኛሞች ናቸው። ያው በስልክ ሲነጋገሩ ያለውን ቃለ ምልልስ ነው የምንመለከተው። ቤዛዊት ሄሎ ቤቲ ለምንት ጠፋእኪ፣ ሄሎ ቤቲ አይቀየርም። ለምንት ሲል ለምን ማለት ነው። ጠፋእኪ ሲል ደግሞ ጠፋሽ የሚለውን ለማምጣት ነው። ቤተልሔም ምን ትላለች? አንሰ ኢጠፋይኩ ለሊኪ ጠፋእኪ፣ እኔስ
አልጠፋሁም። ለሊኪ የሚለው ድርብ መራህያን ነው ወይም ይሄ ሪፍሌክሲቭ ፕሮናን ተብሎ የሚጠራው ነው። ስለዚህ ለሊኪ ማለት አንቺ ራስሽ ማለት ነው። ጠፋእኪ ጠፋሽ ይላል። ቤዛዊት ደግሞ ለምንት ኢረከብኩኪ በጽባህ ጽባህ ጠዋት ነው፣ በጠዋት ለምን አላገኘሁሽም ትላለች። ቤተልሔም ደግሞ አንሰ ሆርኩ ሀበ ከኒሳ፣ ያው በጽባህ የሚለውን መጨመር እንችላለን። እኔስ ወደ ቤተ ክርስቲያን ሄጄ ነበር። ከኒሳ ማለት ቤተ ክርስቲያን ማለት ነው። ቤዛዊት ደግሞ ምን ትላለች? በእንተ ዝንቱ ውእቱ ዘጠፋእኪ፣ ምን ማለት ነው? በዚህ ነገር ነው የጠፋሽውን ወይም በዚህ ምክንያት ነው የጠፋሽው ትላለች ማለት ነው። ቀጣይ ቤተልሔም ደግሞ አንቲ ኢሆርኪኑ ይእዜ መድኃኔ ዓለም ውእቱ። አንቲ የሚለው መራሂ ነው፣ አንቺ ማለት ነው። ኢሆርኪኑ አልሄድሽምን፣ ይእዜ መድኃኔ ዓለም ውእቱ፣ ዛሬ መድኃኔ ዓለም ነው፣ አንቺ አልሄድሽምን ለማለት ነው። ቀጣይ ደግሞ ቤዛዊት ምን ትላለች? ኢሆርኩ ዳእሙ በምሴት አሐውር ትላለች ማለት ነው። ኢሆርኩ ማለት አልሄድኩም ማለት ነው። ዳእሙ ማለት ነገር ግን ማለት ነው። ባህቱም ይላል። በምሴት ማለት ምሴት ምሽት ነው። ስለዚህ በምሴት አሐውር፣ ስለዚህ በማታ ወይም በምሽት ላይ ሄዳለሁ እያለች ነው። ቤተልሔም ምን ትላለች? ለምንት ሀቢረነ ኢንሐውር፣ ለምን አብረን አንሄድም ትላለች ማለት ነው። ቤዛዊት ደግሞ አንሰ እትፌሳ ለእመ ፈቃድኪ ኮነ፣ ፈቃድሽ ከሆነ እኔስ ደስ ይለኛል ወይም እኔስ ደስተኛ ነኝ ትላለች። ቤተልሔም ደግሞ ኦሆ ሀቢረነ ነሐውር፣ ኦሆ ማለት እሺ ማለት ነው። ሀቢረነ ማለት አብረን፣ ነሐውር እንሄዳለን ይላል ይሄኛው። ቤዛዊት ደግሞ ምን ትላለች? እጸውአኪ በምሴት፣ ጸውአ ጠራ ነው። ስለዚህ እጸውአኪ እጠራሻለሁ፣ በምሴት በምሽት ማለት ነው። ቤተልሔም ደግሞ ኦሆ እህትየ፣ እሺ እህቴ ትላለች። ቤዛዊት ምን ትላለች? ሰላም ኮኒ እስከ ንትራከብ፣ እስከምንገናኝ ድረስ ሰላም ሁኚ ትላታለች ማለት ነው። ቤተልሔምም ልክ እንደዛው ሰላም ኮኒ እህቴ፣ እህቴ ሰላም ሁኚ ትላታለች። ቀጣይ በሌላ ቪዲዮ እንገናኛለን ማለት ነው። ሀሳባችሁን አስተያየታችሁን በኮሜንት ላይ አስቀምጡልኝ። ሰላም ሁኑ።